ወንጀለኛው አቶ ቶማስ በሚል ስሙ የሚታወቅ ሲሆን በፍርድ ቤት ጉዳዩ ታይቶ ወንጀለኛ ለመሆኑ በአቃቤ ሕግ በቂ ማስረጃ ስለቀረበበት የሐጊሌ ሐጭሌ ከፍተኛ ፍርድ ቤት የሞት ፍርድ በይኖበታል። ወንጀለኛው እዚህ አጠገብ ይገኛል። እስቲ ቶማስ ይህንን ወንጀል ለመፈጸም ምን አነሳሳ? እሺ ስለ ምን አይነት ድምጽ ነው ወጣው? ተባላው በእናትህ ድጋሚ እንሰራለን። ለቪ እየተላለፈ ነው። አርፈ ቀጥል። እሺ በቃ ስሜ ቶማስ ይባላል። እስቲ ኢትዮጵያ ህብረተሰብ እንዳለ አንድ ላይ ቶማስ ይባል። ዝም በል ወሬ ይህን እኮ ነው የማወራው። አንዳንድ ኢትዮጵያ ህብረተሰብ ኢትዮጵያ ለፍላፍ እንዳለ ወሬ ሳገኝ ወሬ መጨማመር ስለምወድ ነው እንጂ እኔና ለምቱ ፍቅር በፍቅር ነበርን። ገባው ሙዝ ነው፣ ገባው አናናስ ነው፣ ገባው ነው፣ ብቻ ፍቅር በፍቅር ነው። ምን ዝም ብለህ ስማ ብያለሁ። ይህን እኮ ነው የማወራው። ታህሳስ 3 ቀን ነው ዛሬ። ደሞዝ ቀን ነው ብዬ ፏ ብዬ ደሞዝ ልቀበል ላጥ እያልኩ ሴት ደሞዝ አንጣ ስለው ኃላፊ ሂድ ደሞዝ ዛሬ ነው እንደው ስፈልግ መጣ። አካፋ ይዘህ 1 ሜትር ጉድጓድ ቆፍር ብሎ ቆፍሬ ላቡ በልቼ አስበህ ኢትዮጵያ ህብረተሰብ ድክም ብሎኝ አልጋዬን አፍቆኝ በር መጥቼ ሳንኳኳ እሷ ቤት ነው አለች። ስትከፍት እንደነው ጎብጣ ሻሿ ገምቶ ፊቷ አመድ ዱቄት ነው ወረድሽ ልልብዬ ተወኩና ጡት ሳንሶላ ቦርጭ 3 ፎቅ ነገር እግር በጭቃ ታጅቦ ዛሬ ደህና ነገር ከሌለ ደም ሸቶኛል ያልኳት። ደም ሶዬ ዛሬ እኮ እራት ቀይ ወጥ ነው ብላ ሄደች። ምን አልሻል? ቀይ ወጥ ባይ ዛሬ ቀኑ አፈጻጸሙ ደስ የሚል ነው አልኩ። ባይ ክቡር ነገር ነው ጠረጴዛ ላይ የሚቀርብ እሱም ቀይ ወጥና እኔ አንቺ ጥግሽን ይዘሽ የትላንት ሽሮ የለም 74 ሳህን ይዘሽ ሽሮ ላሽ ብዬ ከድሮ ሙዴ ነው ቀይ ወጥ ሲበላ ደግሞ ወጥ ልና ቅልጥም ግጣለሁ። ገና ወጥ ከማለቴ በግራ በኩል ነው ውሃ የምታቀርብ መስላ አስበህ ኢትዮጵያ ህብረተሰብ መታ ቅልጥም ሀፋፍ ወንዶች የኢትዮጵያ ተባት ህብረተሰብ አስብ እስቲ በቃ ነርቭ እዚህ ጋር በቃ ቀዳዳ ሰርቶ ድምጽ ሳያሰማ ጥን ሳላቀር በኩርኩም ሊመታ ብድግ ሲል ቆንጨራ ብልጭ ሀፋፍ አረኩና እግር ወገብ አንገት አስመስዬ አገጭ እግር ወገብ ከዛ ወደው ቅልጥም ግራ እግሬ ላይ ወደቀ። እንደ ቅልጥም ወዳው ብድግ አድርጋ ያነሳው ጋጥ መጠጥ ምንድነው? ጥፋት ሰራው የሆነሽ ኮኮነ ጭንቀት ምንድነው ብዬ ዞር ሲል ኩትፎ እያለ እንዴት ነው እራት ቀይ ወጥን በላው አንቺ አለምት ያሉ ለካ ለምቱ ኩትፎ አላለች ኢትዮጵያ ህብረተሰብ። በቃ ሊጮ ሲል ጎረቤት አለ ማቶስት እዛለኝ ደሞ ኮፍሌክስ ቦታት ሲበላቶ ኮፍሌክስ አለበት ደሞ ዛፓምጣ ብዬ ምን ላርግ ሲል ምላሽ ማታጣው ለኤልታችን ድሮ ምን ትላለች? ሃይ ቁጥን ማሽ ላይ ቀጥን ጣሽ ላሽ ትላለች። በቃ በዚህ ሰዓት አለው አማራጭ ላሽ በማዳበሪያ ከተፍ አድርጌ ከተት አደረኩ። ወዳው ሽንት ቤት ከተት ሳረቃ ለሚቱ ጭንቅላት ደግሞ ግድንግድ ነው እንደኔ ነው ደቅ ሽንት ቤት አልገባ ብሎ ብረቅት ጭራሽ ሙልጭ ልጅ ማርቆስ ከየት መጣ ሳለው ጉልበቴ ስር ቆሞ ማማ እሷ ስቆል ማማ ምን ትሰራለች? ህፃን ነው ያወራል ምን ልበለው? በቃ በዛ ሰዓት መጣልኝ ሐሳብ መኪናው ነው ኩርኩም ፖ ሳደርገው ጸሎት ነው የሚመስል ዳቅ ብሎት ተነስ ልጅ ማርቆስ ተነስ አራሶ ሲሎ ፍሬንድ ሞታል። ሰው አውሮፕላን ወድቆ ሞታል። መኪና ጋይቶት ሞታል። በኩርኩም ሞታል። ምን አይነት ሰበበኛ ቀን ነው ዛሬ? ምን ላርገው እንደሞስል ያቺ ልዕልት እዛው ጆሮዬ ላይ ነበረች። ምን ትላለች አስከትላ? ሃይ ቁጥን ማሽ ጩጭትን ባሽ ላሽ በቃ ከተፍ አገር ሰው አቃል በቃ ሽንት ቤት እንዳለ አንድ ላይ ከተትኩ ላጥ ያልኩኝ። ታህሳስ 4 ቀን ብድግ ሲል ወይ ሰው የቀን እየቆጠረ ለዘላለም ለወራ ነው እንዳትሉ የመጨረሻ ቀን ነው። ብድግ ሲል ግማት ሆነሽታ ምንድነው እንደዚህ የሚገማ ምንድነው ብዬ ልክ ጋሮ በር ሲከፍት ምን አይነት ፈስነፈሳውት ስል ጭራሽ ሰፈር ግም ምንድነው እንደዚህ የሚገማ ሲል ለካ ዓለሚቱ አገር ያወቀላት ግም ናት። ሳቃት ጀምሮ እግሯ እግር ብብቷ ብብት አፍ እንትኗ ጭራሽ እንት ቤት ተቀላቅላ እንዳለ ሰፈር ግም። ወጣው ሱቅ ዶድራንት አለ። ዶድራንት ምንድነው ምናምን ዝም በል በእናትህ። በስንት መከራ ዶድራንት ታገኘው ጋቢ ለብሼ ኤክስሜን ባለው ሰፈር እንዳለ ዶድራንት እስቲ ሊባስ ግን ምን ላድርግ በቃ ምን ይሻለኛል ብዬ ሳሎን ቁጭ ብዬ ሳስብ ያ የፈራውት ማቶስ መጋረጃ ሲከፍት ጥቁር ዛፓ ይዞ ወደ ነበት ፖቴጋት ገብረስላሴ እንዴ አልኩ። ጋሮ በር ሲከፍት ፖቴጋት ደርሷል። ምገርም ቦክስ አፍንጫዬን ባለቤትነት አረክ እንደ አማርኛ የምናገር ፖቴጋት ቦክስ ቀጥማል ወይስ ጥያቄ አልኩት። ምገርም ቦክስ አሁን ባለቤትነት አረክ ሶዬ ሶስተኛ ጥያቄ ከሶስተኛ ቦክስ ጋር ብዬ አውሮፕላን በሉኝ በርሬ ነበር እኮ
እግሬን ማቶ ሳላዘም ባገጭ ገባው። ይሄን ሰው መግደል ነው ብዬ ልክ ሲነሳ ጭካኔ ስሙ የኢትዮጵያ ህብረተሰብ እጅ እግሬ ታስሮ ሙሉ ራቁቴን ፖሊስ ጣቢያ በምን ፍጥነት ማን እንደረገጠኝ አላውቅም። ግን እኔ ሞት ቢፈረድብኝም ሞት አልፈራም። ማቶስ እኔን አሳስከኝ አይደለ? አንተ እናት ልብ ድካም ይዛታል። እናት ትበዳደራለች ከየሱቁ። ሞት ግን አልፈራም፣ ብርቅ አይደለም። ግን ምረት ኢትዮጵያ ህብረተሰብ ምረት ሞት ምን ታቀባለ? እባክህ ምረት እባክህ